Marvel Academy subscribe ያድርጉ። ሰላም ወደ ዚህኛው ጥልቅ ትንታኔያችን እንኳን በደህና መጣችሁ። እንግዲህ ዛሬ በጣም አጓጊ የሆነ ርዕስ ነው ይዘን የቀረብነው። አዎ በእርግጥም እጅግ በጣም አስፈላጊ ጉዳይ ነው። ልክ ነሽ። ማለቴ የዛሬው ትኩረታችን በተለይ ለኢትዮጵያ ዩኒቨርሲቲ ተማሪዎች የተዘጋጀው የሥራ ፈጠራ ወይንም ኢንተርፕረነርሺፕ ምዕራፍ 2 ላይ ነው። ግን ወደ ዋናው ሐሳብ ከመግባታችን በፊት አድማጮቻችን አዲስና ጠቃሚ ትምህርቶችን ለማግኘት ማርቨል አካዴሚ ዩቲዩብ ቻናልን ሰብስክራይብ እና ላይክ ማድረግ እንዳይረሱ በአክብሮት ማስታወስ እፈልጋለሁ። በትክክል ማርቨል አካዴሚን ሰብስክራይብ ማድረጋቸው ይህን መሰሉን ጥልቅ ትምህርት በየጊዜው በቀላሉ እንድታገኙ ይረዳቸዋል። አዎ እንግዲህ ወደ መረጃችን ስንገባ የዛሬውን የመረጃ ምንጭ ልክ እንደ ማይንድ ማፕ ወይንም የአእምሮ ካርታ በቅደም ተከተል ላስቀምጠው። ይህን ካደረግን በኋላ ለመከታተል ቀላል ይሆናል አይደል? በጣም አሪፍ ሐሳብ ነው። እሺ፣ ንዑስ ርዕሶቹ የሚጀምሩት ከ2.1 መግቢያ ነው። ቀጥሎ 2.2 የዕድል ልየታና ግምገማ ይመጣል። ከዛ 2.3 የቢዝነስ ሐሳብ ማዳበር እና 2.4 የቢዝነስ ሐሳብ ልየታ እናያለን። አዎ እና ደግሞ ከዛ በመቀጠል 2.5 ሐሳብ የማመንጫ መንገዶች እና 2.6 የቢዝነስ ሐሳብ ማጣራትን በደንብ እንፈትሻለን። ልክ ነሽ። ወደ ዕቅድ ስንገባ ደግሞ 2.7 የቢዝነስ ዕቅድ ጽንሰ ሐሳብ አለው። ከዛ 2.8 የቢዝነስ ዕቅድ ማዘጋጀት እና 2.9 የቢዝነስ ዕቅድ ፎርማትን አይተን በመጨረሻም 2.10 ላይ ማጠቃለያ ይኖሩናል ማለት ነው። እዚህ ጋር በጣም የሚገርመው ነገር ምን መሰለህ? ብዙ ንግዶች የሚወድቁት እኮ ሐሳብ በማጣት አይደለም። ማለቴ ሰዎች ብዙ ሐሳብ አላቸው፣ ግን ትክክለኛውን ዕድል የመለየትና የማቀድ ሂደት ስለሚዘሉ ነው ገበያው ሲገቡ የሚከስሩት። ዋው! ይህ እኮ በጣም ትልቅ ነጥብ ነው። ማለቴ ብዙ ጊዜ ሐሳብና ዕድል አንድ ይመስሉናል አይደል እንዴ? ግን ሙሉ ለሙሉ ተለያዩ ናቸው። አዎ ይለያያሉ። ለእኔ እንደሚገባኝ ሐሳብ ልክ እንደ ዘር ነው። ማንኛውም ሰው ኪስ ውስጥ ዘር ሊይዝ ይችላል። ግን ያንን ዘር መያዙ ብቻውን አርሶ አደር አያደርገውም። ዕድል ደግሞ ያ ዘር በቅሎ ሊያድግ የሚችልበት ለም መሬት ነው። በጣም ደስ የሚል ንጽጽር ነው። ማለቴ ዘሩ አሙሬ ምርጥ ቢሆን ድንጋይ ላይ ከጣልከው አይበቅልም እኮ። ለዚህ ነው 2.2 ላይ የዕድል ልየታና ግምገማ በጣም ወሳኝ የሚሆነው። እዚህ ጋር 5 ቁልፍ የዕድል መለየት ደረጃዎች አሉ። እሺ፣ እስቲ ዝርዝሪያቸው። አንደኛ አካባቢ መቀኘት ነው። ሁለተኛው ደግሞ ያንን ዕድል መለየት ነው። ከዛ ሶስተኛ ዕድሉን ማዳበር፣ አራተኛ ዕድሉን መገምገም እና አምስተኛው ቡድንን ወይንም ቲሙን መገምገም ናቸው። ቆይ እዚህ ጋር አንድ ሞገት ያለ ጥያቄ ላንሳልሽ። ዕድሉን መገምገም ስንል የምርቱን ተወዳዳሪነት፣ የገበያ ፍላጎት፣ ዋጋ ምናምን ማየት እንደሆነ ይገባኛል። ግን ስለ ቡድን ግምገማ የተነሳው ነገር ትንሽ ይገርማል። አንድ ምርት እጅግ በጣም አዋጭ ቢሆን ግን የቡድኑ አባላት የማስተዳደር አቅም ከሌላቸው ብቻ ቢዝነሱ ሊወድቅ ይችላል ወይ? ይህ አንድ ጠቃሚ ጥያቄ ያስነሳ። አብዛኛውን ሰው ምርቱ ራሱን ይሸጣል ብሎ ነው የሚያስበው። ግን በእውነተኛው የንግድ ዓለም የተሳሳተ ወይም ደካማው ቡድን ካለ ያን ንግድ በፍጥነት ነው የሚከሽፈው። ማለት ማስተዳደር ካልቻሉ ኪሳራ ነው። አዎ በትክክል መረጃውን ላይ በግልጽ እንደተቀመጠው የአባላት ትኩረት፣ የሽያጭ ክህሎት፣ አመራር እና የባለቤትነት ስሜት ከሌለ ያ ለሚሆነው ዕድል ይበላሻል። አርሶ አደሩ ሰነፍ ከሆነ አረም ይወርሰዋል እንዳልከው ማለት ነው። ይሄ እንግዲህ ቀጥታ ወደ 2.3 የቢዝነስ ሐሳብ ማዳበር ያመጣናል። እዚህ ጋር መረጃው ላይ ያሉትን የጃኔትና የሊሊ ታሪኮች ብናነሳ ነገሩ ይበልጥ ግልጽ ይሆናል። አዎ የእነሱ ታሪክ በጣም አስተማሪ ነው። መጀመሪያ የጃኔትን ብንወስድ እሷ እኮ የገበያ ጥናት ሳታደርግ ዝም ብላ ነው የሱፍ አበባ ዘይት ማምረት የጀመረችው። ማለቴ ሰዎች ይፈልጉታል ብላ በራሷ ጋመተች። ከዛ ቡድር ወስዳ ማሽን እና ማዳበሪያ ገዛች። መጨረሻ ላይ ግን ምርቷን የሚገዛት ሰው አጣች። በትክክል ይሄ እንግዲህ አሮጌ ሐሳብን ያለምንም ማሻሻያ መውሰድ ነው። በነገራችን ላይ 3 የቢዝነስ ሐሳብ አይነቶች አሉ። አሮጌ ሐሳብ፣ የተሻሻለ አሮጌ ሐሳብ እና አዲስ ሐሳብ። ጃኔት አሮጌውን ዝም ብላ ገለበጠች። ቤሊን የተለየች ነበረች። የሊሊ ታሪክ የሁለተኛው ማለቴ የተሻሻለ ሐሳብ ምሳሌ ነው። ለታዳጊ ወጣቶች የሚሆኑ ልብሶችን ገበያው ላይ መፈለጋቸውን በደንብ አረጋገጠች።
ማርኬት ሪሰርች አደረገች እኮ። ሱቅ ለሱቅ እየዞረች ከጠየቀች በኋላ ነው የተሳካላት። አዎ፣ የሊሊ ጥንካሬ ክፍተቱን ከማየቷን በላይ ጥያቄዎችን መመለሷ ነው። ታዲያ ይሄ ሁሉ ሲጠቃለል ምን ማለት ነው ብለን ካሰብን ወደ 2.4 የቢዝነስ ሐሳብ ልየታ ይወስደናል። ማለትም ጥሩ የቢዝነስ ሐሳብ ምን አይነት ጥያቄዎችን መመለስ አለበት የሚለውን አይደል? ልክ ነህ። አንደኛ ምን አይነት ፍላጎት ያሟላል የሚለውን መመለስ አለበት። ሁለተኛ ምን ምርት ወይም አገልግሎት ይሸጣል? ሶስተኛ ለማን ይሸጣል? ከዛ ደግሞ አራተኛ እንዴት ይሸጣል? እና አምስተኛ ከአካባቢ ጋር ያለው ተስማሚነት ምን ይመስላል የሚሉትን ነው። ሊሊ እነዚህን ሁሉ መልሳለች። በጣም ጥሩ። እንግዲህ አድማጮቻችን ይሄ ጥልቅ ትንታኔ ጠቃሚ ሆኖ ካገኛችሁት ማርቨል አካዴሚ ዩቲዩብ ቻናልን ላይክ እና ሰብስክራይብ ማድረግ እንዳትረሱ። አሁንም ላስታውሳችሁ እወዳለሁ። አዎ፣ ሰብስክራይብ ማድረጋችሁ አዳዲስ መረጃዎች ቶሎ እንዲደርሳችሁ ያደርጋል። እሺ፣ አሁን ደግሞ ወደ ክፍል 3 ማለቴ 2.5 የቢዝነስ ሐሳቦችን የማመንጫ መንገዶችን እንለፍ። እዚህ ጋር የሐሚሲ ታሪክ በጣም ይገርመኛል። የሐሚሲ ታሪክ የችግር ፈቺነትን ምንነት አጉልቶ ያሳያል አይደል? ማለቴ ሰውየው የራሱን ችሎታ እና የአካባቢውን ክፍተት አገናኘ። የጋዝ ምድጃ ሱቅ ልክፈት ሲል ገበያው ሞልቷል። ቱሪስት ዕቃ ልሽጥ ሲል ቱሪስት የለም። መጨረሻ ላይ ግን አክሱቱን ዕቃ ስታጓጉዝ ሊያገዛት ሲሄድ የዕቃ ማሸግ እና ማጓጓዝ አገልግሎት በከተማው እንደሌለ አየ። እዛው ላይ አዲስ የቢዝነስ ሐሳብ አመነጨ። ይህ አንዱ ሐሳብ ማመንጫ መንገድ ነው። መረጃችን ላይ በተረጋጋና ግልጽ በሆነ መንገድ 11ዱን የሐሳብ ማመንጫ መንገዶች ይተነትናል። 11 መንገዶች። እስቲ በቅደም ተከተል እንያቸው። እሺ፣ አንደኛው ከተሳካላቸው የቢዝነስ ባለቤቶች መማር ነው። ሁለተኛው ከራስና ከሌሎች ልምድ መቅሰም ነው። ሶስተኛ የአካባቢን ቢዝነሶች ዳሰሳ ማድረግ ሲሆን፣ አራተኛው ደግሞ አካባቢን መቃኘት ነው። ቆይ እዚህ አራተኛው ላይ ነገሩ በጣም የሚስብ የሚሆነው እዚህ ጋር ነው። ማለቴ አካባቢን መቃኘት ስንል የተፈጥሮ ሀብት፣ የሰዎች ክህሎት ምናምን እናያለን። ግን በተለይ ታዳጊ በሆኑ ሀገራት ልክ እንደ ኢትዮጵያ ቆሻሻን ወይም ተረፈ ምርትን መልሶ መጠቀም ምን ያህል ግዙፍ የቢዝነስ ዕድል እንደሆነ ማሰብ አለብን። በትክክል አነሳው። ይሄንን ከትልቁ ምስል ጋር ስናገናኘው ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት ለሀገር ኢኮኖሚ ትልቅ ጠቀሜታ አለው። የውጭ ምንዛሬን ከማዳን አልፎ ትልቅ የሥራ ዕድል ይፈጠራል እኮ። እሺ፣ አምስተኛውን መንገድ ቀጥይ። አምስተኛው የሐሳቡ ሽንፍር ወይንም ብሬንስቶርሚንግ ነው። ስድስተኛው የተዋቀረ የሐሳቡ ሽንፍር፣ ሰባተኛው የትኩረት ቡድን ወይንም ፎከስ ግሩፕ ማዘጋጀት ነው። ስምንተኛውስ? ስምንተኛው የችግር ልየታ ትንታኔ ነው። ዘጠነኛው ነጣ ትስስር፣ 10ኛው አስገዳጅ ዝምድና እና 11ኛው ደግሞ የባህሪ ወይም መግለጫ ዝርዝር ማውጣት ናቸው። ዋው! እነዚህ ሁሉ መንገዶች ሐሳብ ለማመንጨት ይጠቀማሉ ማለት ነው። ግን ይህን ሁሉ ተጠቀመን ብዙ ሐሳቦች ቢመጡልንስ? ወደ 2.6 ስንመጣ የቢዝነስ ሐሳብ ማጣራት ያስፈልገናል አይደል? አዎ፣ ማጣራት ግድ ነው። ብዙ ሐሳቦች ሲኖሩ እንዴት ማጣራት እንደሚቻል መረጃው በደንብ ያብራራል። ማክሮ ስክሪኒንግ የሚባል አለ። ይህ ወደ 10 ሐሳቦች ዝቅ ለማድረግ ይረዳል። ማለት ከራሳችን አቅምና ፍላጎት አንጻር የማይመጥኑትን እንቀንሳለን ማለት ነው። ልክ ነህ። ከዛ ደግሞ ማይክሮ ስክሪኒንግ ይመጣል። ይሄ ደግሞ ከገበያ አንጻር አይቶ ወደ 3 ሐሳቦች ዝቅ ያደርገዋል። በመጨረሻም የውጤት መስጫ መስፈርት ወይንም ስኮሪንግ በመጠቀም ምርጡን አንድ ሐሳብ እንመርጣለን። እዚህ ጋር ግን ዝም ብሎ በግምት አይሆንም አይደል? ማለቴ ሰርቬይ ወይንም ጥናት ማድረግ፣ ደንበኞችን፣ ተፎካካሪዎችን እና የፋይናንስ ተቋማትን ማነጋገር ወሳኝ ነው እኮ። በትክክል መሬት ላይ ወርዶ ማጥናት ግድ ነው። ይህን ካደረግን በኋላ ነው ወደ 2.7 የቢዝነስ ዕቅድ ስንሳሲያ የምንገባው። አዎ፣ አሁን ከሐሳብ ማጣራት ወደ ተግባር ለመግባት የሚቀጥለው ትልቁ እርምጃ የቢዝነስ ዕቅድ ወይንም ቢዝነስ ፕላን ማዘጋጀት ነው። የቢዝነስ ዕቅድ ልክ እንደ የጉዞ ካርታ ወይንም ሮድ ማፕ ነው። ዓላማውም ብድር ለማግኘት፣ ሪስክን ለመቀነስ እና ሀብትን በአግባቡ ለመጠቀም ነው። ካርታ ከሌለን እንጠፋለን እኮ። እንከን የሌለው ገለጻ ነው። የንግድ ዕቅድ ማዘጋጀት ሂደት ወይንም 2.8 ላይ ሂደቶቹን በቅደም ተከተል ያስቀምጣቸዋል። ቅድመ ምርመራ፣
ዕድል ልየታ፣ አካባቢን መቃኘት፣ የአዋጭነት ጥናትና ሪፖርት ማዘጋጀት ናቸው። ታዲያ የቢዝነስ ዕቅድ አካላት ወይንም ኮምፖነንቶቹ ምን ምን ናቸው? ዝም ብሎ ወረቀት ላይ አይጻፍም። አየህ፣ የሽፋን ገጽ አለው። ከዛ አጭር ማጠቃለያ ወይንም ኤክስኪዩቲቭ ሰመሪ ያስፈልገዋል። አዎ፣ ከዛም የቢዝነሱ መግለጫ፣ የፋይናንስ ፍላጎትና የምርት ወይም አገልግሎት ዝርዝር መኖር አለበት። በተጨማሪም ዕቅዶች ያስፈልጓሉ። ማለቴ የገበያ፣ የኦፕሬሽን፣ የድርጅት መዋቅር እና የፋይናንስ ዕቅድ በግልጽ መቀመጥ አለባቸው። ግን እኔን በጣም የሳበኝ ወሳኝ ስጋቶች ወይንም ክሪቲካል ሪስክስ እና የመውጫ ስትራቴጂ የሚባሉት ናቸው። አዎ፣ አብዛኛው ሰው ስለ ስኬት ብቻ ነው የሚያስበው። ግን አደጋዎችን አስቀድሞ ማየት እና ንግዱ ቢከሸፍ ዕዳ ከፍሎ ለመውጣት የመውጫ ስትራቴጂ ማዘጋጀት የብስለት ምልክት ነው። እውነት ነው። ወደ 2.9 የቢዝነስ ዕቅድ ፎርማት ስንመታ ደግሞ በጥቃቅን ተቋማትና በአነስተኛ እና መካከለኛ ተቋማት መካከል የጥልቀት ልዩነት አለ አይደል? አዎ፣ በጣም ትልቅ ልዩነት አለው። ማለቴ ለጥቃቅን ቢዝነሶች ቀለል ያለ የካፒታልና የሽያጭ ዝርዝር ሲያስፈልግ፣ ለትልልቅ ቢዝነሶች ግን ጥልቅ የፋይናንስ ሰንታኔ እና አርኦአይ ወይንም ከኢንቨስትመንት የሚገኝ ትርፍ መታላት አለበት። በትክክል አብራራኸው። መጠኑ ቢለያይም ዕቅድ ግን ለሁሉም አስፈላጊ ነው። እሺ፣ አሁን ወደ መጨረሻው ክፍል ማለቴ 2.10 ማጠቃለያ ላይ ደርሰናል። በመረጃ ምንጫችን መጨረሻ ላይ ያለውን ማጠቃለያ ስናይ ከሐሳብ እስከ ዕቅድ ያለውን ሙሉ ጉዞ በአንድ አረፍተ ነገር ማጠቃለል እንችላለን። የዛሬው ጥልቅ ትንታኔ ቢዝነስ ከመጀመር በፊት የገበያ ጥናት ማድረግ፣ ሐሳብን ከእውነተኛ የገበያ ዕድል መለየት እና ሁሉንም ነገር በዝርዝር የሚያሳይ የቢዝነስ ዕቅድ ማዘጋጀት ያለውን ወሳኝነት በደንብ አሳይቶናል። አዎ፣ በእርግጥም ይሄ ነው ዋናው ቁም ነገር። ታዲያ ውይይታችንን ከመቋጨታችን በፊት አድማጮቻችን ሊያስቡበት የሚገባ አንድ የመጨረሻ ሐሳብ ብታነሺ ደስ ይለኛል። እሺ፣ ምን መሰለ? እስቲ ዛሬ አንድ ነገር እናስብ። ይህ እኮ ትልቅ ችግር ነው ብለን ችላ ያልናቸው ስንት ግዙፍ የቢዝነስ ዕድሎች በየቀኑ በፊታችን ያልፋሉ። መልካም፣ የነገው ትልቁ ስኬት ዛሬ የምናማርርበት ችግር ውስጥ ተደብቆ ሊሆን ይችላል። ዋው፣ በጣም ጥልቅ ሐሳብ ነው። ችግር ማለት ያልተፈታ የንግድ ዕድል ማለት ነው እኮ። እሺ አድማጮቻችን፣ ስለተከታተላችሁን ከልብ እናመሰግናለን። ተጨማሪ ትምህርታዊና አዝናኝ ይዘቶችን ለማግኘት ማርቨል አካዳሚ ዩቲዩብ ቻናልን ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ እንዳትረሱ በማሳሰብ የዛሬውን ዝግጅታችንን በዚሁ እናጠናቃለን። መልካም ጊዜ።